Saklan hadi saklan. Finch. Kızım ne yapıyorsun ya? ሰላም ጤና ይስጥልኝ ውድ ነጭ ሳር ሚዲያ ተከታታዮች እንደምን ቆያችሁ? ዛሬ በመሐላ ነው የመጣሁኝ። እስከ መጨረሻው አብራችሁ ቆዩ። አሁን ወደ ትዕይንት ወስዳችኋለሁ። እንግዲህ እነ መቴ ከቀለበቱ ዝግጅት በኋላ ወደ መሸታ ቤት ጭፈራ ቤት ሄደዋል ከቤተሰቡ ጋር አንድ ላይ። እናም መቴ ቱርጃንን አይና ከዚያ ጭፈራ ቤት ይዟት ይወጣል። ታንሶ ወደ ውጭ ስትወጣ የአዝራ አባት ታንሶን ይወዳት ስለነበር ተከትሏት ወጥቷል። አዝራ አባዬ መቴ የለም ምን ሲላት አላውቅም ሄዷል። ውጭ ላይ ፈልገሽዋል? ያልፈለግኩት ይመስላል። ጮኸችበት። ተረጋጊ ያለ ሊያረጋጋት ሲሞክር መረጋጋት እንደማትችልና መቴ ስልኳን ስለማያነሳ እሱ እንዲደውልላት ነገረችው። ተረጋጊ እኔ ደውልለታለሁ በላ ታንሱ መሞከር ጀመረች። እሱ ግን ከቱርጃን ጋር እያወሩ ጊዜ እንድትሰጠው ነገ ላይ ደግሞ መታ እዛ ከዚህ በፊት የተገናኙበት ቤት መታ እንድታገኘው እየነገራት ነበረ። እዛ በመኪናዎቹ ፓርኪንግ አካባቢ ቆሞ እያወራት ነው። መቴ አዝራን በታክሲ ወደ ቤት ይወስዳታል። ልክ መቴን ስታይ ራሷን ከሳተችበት ትነሳና ያው እንደመንቃት ትላለች። ታክሲ ውስጥ ይገቡና ወደ ቤት መጓዝ ይጀምራሉ። መቴ አዝራን ሊያወራት ሲሞከረ አልመለሰችለትም። ውሸታ እንደሆነና እንደሚያውቅባት ሲነግራት እኔ አየችው። መቴ አዝራን ይዞ ቤት ደረሰ። መኝታ ክፍሉ አስቀመጣትና ወደ መጸዳጃ ቤት ሲገባ እናት ተቆጣቻት። ለነሱ ክብር ባታስብ እንኳ ለራሷ እንድታስብ ነገረቻት። መቴ መጣ። ደህና ከሆንሽ እኔ ሊሄድ ነው ሲላት ማስመሰል ጀመረች። እናት ልታበስል ገባች። አረፍ በይ ሲላት የቀለበት ቀናችንን በመጥፎ ሁኔታ እንዲቋጭ አድርገዋል። አበላሸው፣ ምሽቱን አበላሸ መቴ እያለች ትናገረው ነበር። እንጅላ ቆማ እያደመጠች ነው። መቴ ሊወጣ ሲል ከመሄዱ በፊት እንደ ራባትና የእሱን ጣፋጭ ሳንድዊች እንዲሰራላት ጠይቀችው። እንደገና በልተሽ ልታስመልሽ ነው ይላታል። አዎ ወደ ላይ እንዲለኝ ይፈልጋለሁ። አሞኛል፣ ሆዴም ባዶ ነው ትለዋለች። እኔ በጣም ታዛዥ ነኝ፣ አይሆንም ማለት አልችልበትም ብሎ መቴ ወደ ኪችን ሄደ። እንጅላ ተደብቃ ሸወደችው። አዝራ ደውላ ክፍሏ እንድትመጣ ነገረቻት። እንጅላ መጣች። መቴ ክፍሏ እንደሚቆይና ለቤተሰቦቿ እንግዳ ማረፊያ እንደተኛ እንድትነግርላቸው በጠዋቱም ተነስታ ደግሞ ነገሩን እንድታስተካክል አዘዘቻት። እንጅላም ፈዛ ቀረች። በይ ፍጠኝ፣ እዚህ ነው የሚያርፈው አለች እንጅላ። አዎ። እንጅላ በጣም ተደናገጠች። አዝራም ሄዳ ፒልስ እንድታመጣላት አዘዘቻት። የምን ፒልስ ስትላት መቴ ከኔ ጋር እንደሚያድር ነገርኩሽ እኮ ሂጂ ቶሎ አምጪልኝ አለቻት። እንጅላ የባሰ ደርቃ ቀረች። በይ ሩጪ ስትላት ሮጣ ከክፍል ወጣች። መቴ ክችን ነው የሰራላትን ሳንድዊች ይዞ ወጣ። እንጅላም መድኃኒቱን ይዛላት አዝራ ጋር ገባች። የተደበቂ መጣ ቶሎ በይ ስትላት እንጅላ የምትገባበት ጠፋትና ያላት አማራጭ አልጋ ስር መደበቅ ነበረ። ሮጣ ስትገባ አረ እንጅላ ውጪ እዚህ ስር እንዴት ትደበቂያለሽ ምናምን ትላታለች። ይዝኔ ደርሷል እያለ ሲገባ ልክ እንደታመመ ሰው ልብስ አለችና ተኛች። ከዚያ ምግቡን ይሰጣትና ሊወጣ ስል መቴ እዚህ ቆይ፣ ኧረ ተይ እንጂ እዚህ ልቆይ ይላታል። አሁን እዚህ ቆይ ምንም ነገር አናረግም፣ ምንም አላስቸግርም ትለዋለች። ከዚያ በቃ ምንም አይፈጠርም ስትለው መቶ ወደ አልጋው ተጠጋና ሱሪውን የታወለቀው። የዚህን ጊዜ እንጅላ ደነገጠች። አልጋ ስር ሆና እያየች ነበረ። ማልቀስ ጀመረች። መብራቱን አጥፊና ተኝ ብሎ መቴ ዞሮተኛ። የዚህኔ አዝራ አቀፈችው። መተኛት አለብኝ በጣም ደክሞኛል ብሎ አሁንም ዞሮተኛ። በጣም እንደናፈቀችውን ተናግራ ትስመው ጀመር። እኔም ናፍቀሽኛል ግን አቅሙ የለኝም አላት። ጉልበትን አትጨርስ እንጅላ ስር ተኝታ ታለቅሳለች።
አዝራ እየነካካች አላስተኛ ስትለው ለመናት፣ ግን መተኛት እንደማትፈልግ ነገረችው። ሳንድቹ ከብዷት ሊሆን እንደሚችልና ለመተኛት እንድትሞክር ሲነግራት ተናዳ ገፋችው። በቀተኛ ብላ ተበሳጨችበት። ዞሮተኛ እንጅላ ጨንቋታል። አሁን ቀኑ ነጋ። ተኝታለች። ስትነቃ ብድግ ስትል አልጋው መታት። አልጋ ስር መሆኗን ረስታው ነበረ። መቴ ነቃ። የሆነ ድምፅ አለ። የምን ድምፅ ነው ብሎ ስልኩን መፈለግ ጀመረ። የመሬት መንቀጥቀጥ ነው ሲል አዝራም ምን ብላ ነቃች። ባህር አቅራቢያ ነን፣ ትንሽ ከቆየን እየዋኘን ነው የምንገኘው ብሎ ስልኩ ላይ ዜና ስለ መሬት መንቀጥቀጡ ዜና መፈለግ ጀመረ። ምንም ወሬ የለም ስለ መሬት መንቀጥቀጡ፣ ምንም ያወሩት ነገር የለም። አዝራም ገና ጠዋት ነው ስትለው ምንም የተጻፈ ነገር የለም፣ በጣም ፈርቼ ነበር እያለ ከአልጋው ሊነሳ ስል ስትላፋው ብዙ ሰዎች ቤትሽ ውስጥ አሉ፣ ብቃቴን ለማሳየት ከባድ ነው የሚሆነው ሲላት ሂደ ቀዝቃዛ ሻወር ወስደህ ወደ ራስ ተመለስ ብላ ገፋችው። ሻወር ቤት ሲገባ ዘላ ወደ አልጋው ስር አንገቷን ታደርግና ወደ አልጋው ተጠቅታ እዚህ መደበቅሽ ስህተት ነው፣ ውጪ እንችላ ቶሎ በይ ትላታለች። አዝራ አላውቅም፣ ቶሎ ተደበቂ ስትይኝ እዚህ ገባሁኝ። እንችላ እናቴ ፎቁ ላይ ቁርስ እንድታዘጋጅ ንገሪያት፣ መቴ እዚህ ማደሩን እንዳታውቅ እሺ ብላ ከክፍሉ ወጣች። የዛሬው ትዕይንት ይህንን መስራት እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ነጭ ሳር ሚዲያ ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቻው።